ቪዲዮ አፕሎድ የምታደርጉበትን ሰዓት ካላወቃችሁ ቲክቶክ ላይ ቪዲዮ አፕሎድ እንዳታደርጉ በጭራሽ። ዛሬ እንዴት አድርጋችሁ ሰዓታችሁን ቪዲዮ አፕሎድ የምታደርጉበትን እና ቪዲዮአችሁ ቫይራል የሚሆንበትን አሳያችኋለሁ። ቫይራል የሚሆንበትን መንገድ ቪዲዮ ላይክ፣ ቻናላችን ሰብስክራይብ ያደረጋችሁ አዳዲስ ነገር ማድረሳችሁ ይሆናል። ቀጥታ አናላይቲክስ ትገባላችሁ። እንግዲህ ቲክቶክ አካውንታችሁን ከከፈታችሁ በኋላ እናንተን እዚህ ጋር ሶስት ነጠብጣቡን ትነካላችሁ። ሶስት ነጠብጣቡን ከነካችሁ በኋላ እንደዚህ ከዛ ሴቲንግ እንደ ፕራይቬሲ የሚል አለ። እዚህ ጋር እንደምታዩት ሴቲንግ እንደ ፕራይቬሲ የሚለውን ትነኩታላችሁ። ሴቲንግ እንደ ፕራይቬሲ የሚለውን ከነካችሁ በኋላ ከዛ አናላይቲክስ የሚላለ እንደምታዩት እዚህ ጋር አናላይቲክስ የሚለውን ትነካላችሁ። አናላይቲክስ የሚለውን ከነካችሁ በኋላ ኦቨርቪው የሚለው ላይ ታደርጉትና እንደዚህ እንደምታዩት እንግዲህ እዚህ ጋር እንደምታዩት እዚህ ጋር ይሄ ሴቲንግ መጥቶልናል። እንደምታዩት ፖስት ቪው ምናምን እንደዚህ ይሄ የሚያሳየው እዚህ ጋር ግራፉ ነው፣ የቪዲዮ ግራፍ ማለት ነው። እዚህ ጋር ሰርች የተደረገ የኔ ቪዲዮ ለምሳሌ ሰራሁት ቪዲዮ ምን ያህል ሰርች ተደርጓል እያንዳንዱ የለቀኩት ማለት ነው የሚያሳይ ነው። እዚህ ጋር አሁን ማሳያችሁ እንዴት አድርጋችሁ ቪዲዮ አፕሎድ የምታደርጉበትን ሰዓት እንዴት እንደምታው ነው ማሳያችሁ። እዚህ ጋር ቪወር የሚለውን ትጫኑታላችሁ። ቪወር የሚለውን ከተጫናችሁ በኋላ እዚህ ጋር ቪወር የሚለውን ከተጫናችሁ በኋላ እንደምታዩት ቶታል ቪወር እዚህ ጋር ይሄን ያሳያችኋል ማለት ነው። ኬ ማትሪክ በሰባት ቀን ያገኘሁትን ቪወር ነው እዚህ ጋር ያስቀመጠው። እንደዚህ ለምሳሌ 7 ቀን አለ፣ 28 ቀን አለ። 28 ቀን ላይ ያደረጋችሁ እየቀያየራችሁ መመልከት ትችላላችሁ። እዚህ ጋር 60 አለ፣ 365 አለ። የአመቱን ማየት ትችላላችሁ። እዚህ ጋር 7 ዴይ የሚለው አለ። እንግዲህ እንደምታዩት እዚህ ጋር ግራፉ የኔ የቪው የየታየ ግራፍ እዚህ ጋር ይታያል እንደምታዩት። ከዛ አሁን ማሳያችሁ ምንድነው ሎኬሽናችሁን የእናንተን ቪዲዮ እየተመለከተ ያለ ሴት ነው ወንድ ነው የሚለውን ማየት የምችሉበትን መንገድ አሳያችኋለሁ። ሰዓቱንም በዛው እግር መንገድ አሳያችኋለሁ ማለት ነው። ለምሳሌ እዚህ ጋር እንደምታዩት ሜል 78 የኔ ወንዶች ናቸው በጣም የሚያዩት 78%፣ ፊሜል 22% ነው ማለት ነው። እዚህ ጋር እንደምታዩት አሁን ቀጥታ ሰዓቱን ነው ማሳያችሁ። ለምሳሌ እኔ ሞስት አክቲቭ ታይምስ ይላል። ይሄ ጋር እንደምታዩት የኔ ተመልካቾች የበለጠ አክቲቭ የሚሆኑበት እንደምታዩት እዚህ ጋር ኢን ዘ ላስት 7 ዴይ በሰባት ቀን ውስጥ በአንድ ሳምንት ውስጥ እንግዲህ እንደምታዩት አክቲቭ ኦን ሳንዴይ ቅዳሜ ከ6 ሰዓት እስከ 7 ሰዓት ባለው መካከል አክቲቭ ናቸው ማለት ነው። እንደዚህ አድርጋችሁ እናንተ አካውንት ላይ ቲክቶክ አካውንታችሁ ላይ ሰዓታችሁን አይታችሁ ቪዲዮ አፕሎድ ብታደርጉ የበለጠ ቪው ታገኛላችሁ ማለት ነው። ሌላ ቀኖቹን ለማየት እንደምታዩት እዚህ ጋር ሌላ ግራፉ እዚህ ጋር ያሳያችሁ፣ እዚህ ጋር ግራፉ ያሳየናል ማለት ነው። እንደምታዩት እዚህ ጋር ግራፉ 12 ኤ ነው የሚለው እንግዲህ 6 ሰዓት አለ። እዚህ ጋር 2 ሰዓት አለ ከምሽቱ 12 ሰዓት 6 ሰዓት ማለት ነው። እንደዚህ ከዛ ዴይስ የሚለውን እንነካዋለን። ዴይ የሚለውን ስንነካው እንደምታዩት እዚህ ጋር ከቀኖች እንግዲህ ዴይ አፕሪል 26 በአፕሪል የኔ ሞስት አክቲቭ የሚሆኑት አፕሪል 26፣ 27፣ 28 ግራፉ እዚህ ጋር ያሳያችኋል። እዚህ ጋር በጣም ሞስት አክቲቭ የነበሩት እንግዲህ እንደምታዩት በ27 በጣም
ቪዲዮ አፕሎድ አድርጌ ቢሆን እይታ አገኝ ነበር ማለት ነው። እንደምታዩት ግራፉ ወደ ላይ በጣም የሄደው በጣም አክቲቭ የሆኑበት ነው። በ28ም እንደዚህ በጣም አክቲቭ የሆኑበት አለ ማለት ነው። 28 እና 27 ነው ዘ ሞስት አክቲቭ በጣም አክቲቭ የሆኑት ማለት ነው። እዚህ ጋር 29 እንደምታዩት 29ም ላይ አክቲቭ ሆነዋል ማለት ነው። 30 ሜይ 30 እንደዚሁም እንደምታዩት አክቲቭ አለው ማለት ነው። በ01ም 02 ብዙ የለም ማለት ነው። እንደዚህ አድርጋችሁ መመልከት ትችላላችሁ። ሌላ ፎሎወሮቻችሁ እናንተ ተከታዮቻችሁን እንግዲህ ብቻ ተከታዮቻችሁ ለምሳሌ በምን ሰዓት በምን እንደምታገኟችሁ ደግሞ እዚህ ጋር ግራፉም ይነግራል ማለት ነው። እዚህ ጋር እንደምታዩት አፕሪል 26 ተከታዮቼ እዚህ ጋር አክቲቭ ናቸው ማለት ነው። ግራፉ እዚህ ጋር አድጓል በጣም እንደምታዩት። እዚህ ጋር እንደምታዩት አሁንም በዚህ በቅድሙ ቅድም ቪዮሬን ነው ያየ ነው። አሁን ደግሞ ተከታዮቻችሁን ማየት ትችላላችሁ። ቪዮር ማለት ነው። ቪዮር ነው ቅድም ያየ ነው። አሁን ደግሞ ፎሎወር ተከታዮቻችን እንደማለት ነው። ያው ተመሳሳይ ነው እንደምታዩት። እንግዲህ እዚህ ጋር ኦቨር ፓስት 7 ዴይ ሞስት ዩር ፎሎወር አክቲቭ ሜይ በሜይ 3 አት 6 ሰዓት ላይ በጣም አክቲቭ ነበር ማለት ነው። የኔ ተከታዮቼ በጣም አክቲቭ ነበሩ ማለት ነው 6 ሰዓት ላይ። ሌላ ሀወር ነው አሁን ያየ ነው። ዴይስ እንግዲህ ቀኑን እንደምታዩት እዚህ ጋር ያሳየናል። አፕሪል 26 2812 ፎሎወር አክቲቭ ነበሩ ማለት ነው። እንደምታዩት እዚህ ጋር አክቲቭ የነበሩበትን ያሳየናል ማለት ነው። አፕሪል 26 27 28 29 30 ሜይ ያለ እዚህ ጋር ቁጥር እንዳለ ይደረድራል። እዚህ ጋር እንደምታዩት በዚህ ሌላ ሎኬሽን የእናንተን ቪዲዮ እድሜያቸው ስንት ነው፣ ምንድን ነው የሚመለከቱት ከፈለጋችሁ መለየት ከፈለጋችሁ እዚህ ጋር እንደምታዩት ኤጅ ከ18 እስከ 24 ከ28 34 ኤጅ እንደገና ጄንደራችሁ ሴት ነው ወንድ ነው የሚከታተለው ለማወቅ ከፈለጋችሁ እንደዚህ አድርጋችሁ መመልከት ትችላላችሁ። ሌላ እዚህ ጋር ሎኬሽን የት ነው የእናንተን ቪዲዮ የሚከታተሉት የሚለውን እዚህ ጋር ሎኬሽን የሚለውን ተጭናችሁ ማየት ትችላላችሁ። ለምሳሌ እዚህ ጋር ኢትዮጵያ አለ፣ ዩናይትድ አረብ ኤሚሬት፣ ሳውዲ አረቢያ፣ ዩናይትድ ስቴትስ፣ ሳውዝ አፍሪካ እንደዚህ አድርጋችሁ ቪዲዮአችሁን አፕሎድ ብታደርጉ የበለጠ ቪዲዮአችሁ ቪው ያመጣል ማለት ነው። ቪዲዮ ላይክ ቻናላችንን ሰብስክራይብ በማድረግ አዳዲስ ነገሮችን ማድረሳችሁ ይሆናል። በሌላ ቱቶሪያል እስከምንገናኝ ይመቻችሁ። ፒስ